በትራፊክ መጨናነቅ ምክንያት 10 ወይም 20 ደቂቃ ዘግይታችሁ ትናደዳላችሁ? ታዲያ ይህን ጉድ ስሙ። በታሪክ ውስጥ ረጅሙና አስከፊው የትራፊክ መጨናነቅ ለስንት ሰዓት የቆየ ይመስላችኋል? 5 ሰዓት? 10 ሰዓት? አይደለም፣ ሙሉ 12 ቀናት ነው የቆየው። ነገሩ የተፈጠረው እንደ አውሮፓውያን አቆጣጠር በ2010 በቻይና ቤጂንግ ቲቤት አውራ ጎዳና ላይ ነው። የመጨናነቁ ርዝመት 100 ኪሎ ሜትር ይደርስ ነበር። ሁኔታው ምን ያህል ከባድ ነበር መሰላችሁ? አሽከርካሪዎች በቀን መንቀሳቀስ የሚችሉት 1 ኪሎ ሜትር ብቻ ነበር። አብዛኞቹ መኪናቸውን እዚያው አቁመው ካርታ ይጫወቱ ነበር። ይባስ ብሎ ደግሞ የአካባቢው ነዋሪዎች ይህን አጋጣሚ በመጠቀም ውሃና ፈጣን ምግቦችን በ10 እጥፍ ዋጋ ይሸጡላቸው ነበር። ካልገዙ ግን ረሃብ ይገድላቸዋል። ይህ የሆነው በመንገድ ጥገናና በድንገት የጭነት መኪናዎች ቁጥር በመጨመሩ ምክንያት ነበር። እናንተስ በትራፊክ መጨናነቅ ምክንያት የጠበቃችሁት ረጅሙ ሰዓት ስንት ነው? ኮሜንት ላይ ንገሩኝ። ለተጨማሪ አስገራሚ ፋክቶች ዩቲዩቡን ሰብስክራይብ ያድርጉ።